ስሜ ሰላም ምልካስ ይባላል። ያ የመጣሁት ከዚህ ከዳናባ ነው፣ ከሎቄ ወደዛ ነው። ያ እግዚአብሔር ሰላልኝ ጭንገፋ አስቸግሮኝ ነበር። 3 ጊዜ ነበር የጨነገፈብኝ። ያለቀስኩ ያለ ጓደኛ ይዛ ሄደችኝ። ከዛ ወደ ስዌርኩኝ ሲሄድ ጭንገፋ አይሆንም ከዚህ በኋላ ጭንገፋ ባንቺ ላይ አይሰራም አለኝ። ከዛ ብሎኝ እሺ ብዬ አሜን ብለን ያለ በትንሽዬ ውሃ ላይ ጸልቶኝ ሰጣኝ። አሁን ወንድ ልጅ ወድሽ ውስጥ አለ ሄደሽ ተመርምረሽ ያለኝ። ከዛ እሺ ብለን ተወን። በማግስቱ አመመኝ ሲሄድ ወደ ውስጥ ልጅ አለ። ያውን ወንድ ልጅ ወልጃለሁ። አምስት የሰጠን ለናዝሬቱ ኢየሱስ ክርስቶስ አሁን እኔ አሁን መሰክር አልነበረም። ያው በድንገት መጥቼ ነው መሰከርኩት። እኔ ያቀድኩት አልሆነም፣ እግዚአብሔር ያለው ነው። በደንብ የእግዚአብሔር ባሪያን እናንተ ባርኩት። ያው በእግዚአብሔር ኢየሱስ ጌታ አሜን። ብዙ ሰዎች በጭንገፋ አለው አይደል? በዚህ ሚዲያ የሚያዩት አለ። ልጅ አጥተው የተንከራተተ ዘመናትን ዋጋ እየከፈሉት አለ። ለነሱ ምን አይነት መልእክት ታስተላልፋለሽ? ታው ለነሱ ልጅ ያጡት በእግዚአብሔር ስም ወደዚህ ጠራቸዋለሁ። እዚህ መጥቶ ባንተ ፊት ቁጭ ብሎ በእግዚአብሔር ፊት ጸልቶ ልጅ ያገኛሉ። እንግዲህ እዚህ ከመጡ እዛው ነው በቲቪ የሚያዩት ከሆነ እዛው ነው ሲጸልይ አሜን ካሉ ይሆንላቸዋል። ከብር ለማን ይሁን? ለእግዚአብሔር ይሁን። ቀጥታ መጣው ነው ጓደኛ ጋብዛ ካደና ልጅ ስላገኘች አንቺንም ጋብዘች። አዎ መጀመሪያ ጓደኛ ነው ተመጣችሁ። ቀጥዬ ከሷ ጋር እሷ ነው ይዛኝ መጣች። እርጉዝ ነበረች። በእግር ነበረ ወደ ኮሮሞ ሜዳ ቤት አተን እየፈለገ ነው የደበዛ ሰዓት። ኢየሱስ ጌታ ከብር ለማን ይሁን? ለእግዚአብሔር። በዚህ ሚዲያም እንደዚህ የሚያዩት ልጅ ያጡት እየተንከራተተ ያሉት ቤተሰባችሁና እንደዚህ በበረከት ተንከራተቶ ያሉት ዛሬ መንታ ይሆኔ የልጅ የእግዚአብሔር ስጦታ ነው አይደል? ልጅ የእግዚአብሔር በረከት እኮ ዛሬ በጌታ በኢየሱስ ወደ ቤታችሁ ይግባል። አሜን። ሲጃዘርጉና ሆነ በለስቶ ሆነ በለስቶ ቀጣይ ጊዜ ቤት ይዘሽ እሺ ጄ እመጣለሁ። እሺ ጄ እመጣለሁ አለች። ኢኪዳታ መገኑ ማሲዮ እሺ የመጣው እዚህ ሐዋሳ ነኝ። ስሜ አማረች ይባላል። ባለፈው አንተ የጸለየው ቤት ህፃኗ አጋጣሚ አኑ ሁለቱም ታመመ እንዳለ ቀይ ሆነኝ። ቀይ ሆኖ ቀለጠኝ። እሱ ቤት የለም ስራዶ ጌታ እንዴት ሆኖ ነው እሱ ማኑ ታመመኝ እሷ ማኑ ያኑ ታመመኝ ብዬ እኔ ብቻ ለቀሰኝ ቤት ውስጥ። ከዛ ዘይቱን ቤት ናለ አኑ ላይ ሁለቱም አኑ ላይ ዘይቱን ቀብቼ ዋስጠና ህፃኗ ተኝታ ከተነሳ ነፃ ሆነች። አሁን የህፃኑ አይን ቀይ ነው? አይደለም ነጭ ነው። ኢየሱስ ጌታ ነው። አሜን። ነጭ ያደረገ ለናዝሬቱ ኢየሱስ ክርስቶስ አሜን። ከበር ለማን ነው? እግዚአብሔር ይሁን። ይሄው ቆንጆ ነች እኮ ጸልዬ ልጄ ናት። መንፈሳዊ ልጄ ኢየሱስ ጌታ ነው። አሜን። አጠገብ ያለ ሰው ያዘርግና ሃሌሉያ በለስ። ሃሌሉያ። ቀይ ልጅ ወንድ በጣም የምታምረው ትወልዳለሽ ብዬ ወለድሽ አይደል? አዎ ሴት ነው ብሎ ነገረኝ። ሴት ነው ወለደ። አታምርም ባይዘው? አረ ሰይጣኑ ግራ ይገባብናል። የእግዚአብሔር ስም ይመስገን። እኔ ሆነልኝ የመጣሁት ከጨፌ ነው። ስሜ መስከረም ይባላል። የሆነልኝ ለኔ ሳይሆን ለእናቴ ነው። ሮብ ዕለት ነው የጸለለት። ከሀገር ቤት በጣም ትታመማለች። በጣም የምትታመመው ከዛ በኋላ አንድ ቀን እኔ ሂጄ እያተመጣውና ሁለተኛ እናቴ በቡና በኩል ነው ድግምት አበላችትና ከዛ በቃ በጣም ትሰቃያለች እና የታመች ሲሰቃይ እያተመጣውና ከዛ ማንፈሱ ጨው ወጣ። በላይ የተቀመጠው ካንሰር፣ ኩላሊት፣ የራስ ምታት ከፍቶ ነው የተቀመጠው። አሜን። ላይላ በቡና የገባ ጨው ወጣ። ስንት እስቲ ንገሪልኝ በእናትህ። ካንሰር፣ ኩላሊት፣ የራስ ምታት። ኢየሱስ ጌታ ነው። አሜን። እጃችሁ በካንሰር እየተሰቃያሉት በቤተሰብ ላይ እንደዚህ በዚህ ሚዲያ ላይ እንዲሁም ከደቡብ
ያለበት ደቡብ ሰሜን ምስራቅ ላይ አራቱ አገራት ላይ እየተሰቃዩ ያሉት ኢት ወንድማሞች ከዚህ ደቂቃ ቃልን አውጃለሁ በቤታችሁ ላይ ዛሬ የትና ካንሰር የትና ደም ግፊት ላይ እንደገና በተለያየ መንገድ የተሰቃዩ ያሉት ከዚህ ደቂቃ ይፈወሳሉ። አሜን። እጅ ዘርጋና ቤቴ ላይ ፈውስ ገባ በለስ ነው። አመራርግና ቤቴ ላይ ፈውስ ገባ በለስ ነው። እሺ አሁን እናትሽ ወደዚህ ይዘሽ አምጥተሽ እናትሽ ጋር ተፈውሳ ቼክ አድርገሻል? አዎ ቼክ አድርጋ ደበቀ ምንም የለሽም ንጹህ ነው የተፈወሰሽ ምንም የለሽም ተብላ መጣሽ ተመርምራ ካንሰር የለም ራስ ካንሰር የለም ተፈውሳለች። ካንሰር ይዛ ነው መጣችሁ። ወደዛ ሄደች ጊዜስ ምንም የለም ፈውስ ይዛ ነው ዶክተሩ ጋር ስትሄድ ምን አሉ? ምንም የለም። ከዚህ ምን ይዛ ስላለፈው ኑና ተፈወሱ። እግዚአብሔር ኑና ውጭ መሄድ ምንም አይጠቅምም። ኑና ተፈወሱ ነው የሚለው ነው። ኑ ተፈወሱ። እግዚአብሔር ይፈውሳል። የታመነውን ይፈውሳል። ኑና ተፈወሱ ይላል። ኢየሱስ ጌታ አሜን። አጨብጭቡ ስለ ጌታ ከውስሽ ባራይ ለማገለገል ዝግጅቱ ወደ ላይ ነው። መጋኑ ሱሜ ገረራ ማሰም መጋኑ ማሰሞ መጋኑ ለወሶት ታምራት ጃባት እግዚአብሔር የሰራውን ስራ ድንቅ ነው እያለች ነው። አንድ ሰው የሚተረጎመልን እንደበናት እዚህ ጋር ሌሎች እየሰማን ቆቢችራ ዳማወቴ አነዳም ቤተ ኩላልቴ አጥባ እዚህ በሚመጣበት ጊዜ ኩላሊት በጣም ይታመም ነበር። ኩላሊት አጥባ ያለ ወጠራ መዳው እደና ቃል ፍሹ መጋኑ ማንቺ በሚያመኝ ጊዜ ወጥሮ ይዘኝና እንዳይራመድ አድርገኛል። መጋኑ ሱ ምን መጋኑ ሁረ ዳገና ተወበር ይቀጣል ተነጀርቸ ዳ ከዱማ ባሬ ጃማረ ኩላሊት ተጣን እናጻት በጣም ታምሜ በኩላሊት ህመም ወደዚህ መጣው። ወደዚህ ቸርች እንደገባው የእግዚአብሔር ሰው ከዚህ ሰዓት ጀምሮ ተፈውሰሻል አለኝ። ተፈውሼ ቀረው ነው የምትለው።